ሰላም ጤና ይስጥልኝ እንደምን አላችሁ ያላችሁበት ሰላም ለእናንተ ይሁን የኤልፍ ቴክኖሎጂ ሶሉሽንስ ዩቲዩብ ቻናል ተከታታዮቻችን በዛሬው ቪዲዮአችን የምናየው የኔትወርክ እቃዎቻችንን እንዴት ሴኩርሊ ሪሞት አክሰስ ማድረግ እንደምንችል የሪሞት አክሰስ ወይም ደግሞ ከሌላ ቦታ ሆነን አክሰስ የምናደርግበትን መንገድ እንዴት ሴኩር ማድረግ እንደምንችል ለምናየው ስታንዳርድ አክሰስ ኮንትሮል ሊስት ተጠቅመን እቃዎቻችንን ፍሮም ስፔሲፊክ ኔትወርክ ብቻ አክሰስ ማድረግ እንዲቻል ሎካል ኤሪያ ኔትወርካችን ውስጥ ሆነን ከየትኛውም አቅጣጫ አክሰስ ማድረግ እንዳይቻል ስፔሲፊክ ኔትወርክ ብቻ ሰጥተነው ለምሳሌ ያ ኔትወርክ የአይሲቲ ባለሙያዎች ወይም ደግሞ የሚመለከታቸው ባለሙያዎች ኔትወርክ ሊሆን ይችላል። ስለዚህ ከየትኛውም ቦታ ሆነው እነሱ ከተመሳሳይ ወይም ደግሞ ከተፈቀደለት ኔትወርክ ብቻ አክሰስ እንዲያደርጉ ከሌላ ካልተፈቀደ አንአውቶራይዝድ ከሆነ ሎካል ኤሪያ ኔትወርክም ቢሆን ያልተፈቀደ ኔትወርክ አክሰስ ማድረግ እንዳይችል የምናደርግበት መንገድ ነው። ይህንንም የምንሰራው በሲስኮ እቃዎች ላይ ነው። ስለዚህ ሲስኮ ፓኬት ትሬሰር ተጠቅመን እናያለን ማለት ነው። ለምሳሌ ይህን ሬዲ ያደረግኩት ቶፖሎጂ የሚያሳየው የተለያዩ ቪላን ወይም ደግሞ ሰብኔት አሉን። ቪላን 10 20 30 40 እና 50 የሚባሉ አሉ። የመጀመሪያው ዲቫይስ ማኔጅመንት ኔትወርክ አለን። እንግዲህ እቃዎቻችንን ከሌላው ኔትወርክ ሰፓሬት የሆነ ኢንዲፔንደንትሊ ራሱን የቻለ የኔትወርክ ዲቫይስ ማኔጅመንት ኔትወርክ ራሱን የቻለ ሊኖረን ይገባል። ሌሎቹ አዛን ኤግዛምፕል የተቀመጡ ናቸው። ሴልስ፣ ኦፕሬሽን፣ አይሲቲ፣ ፋይናንስ የሚሉ የተለያዩ ቪላኖች ሊኖሩን ይችላሉ። እንደየካምፓኒው ሴናሪዮ ይለያያል። ይሄ ኤግዛምፕል ስለሆነ ከነዚህ ኔትወርኮች የአይሲቲ ቪላን ብቻ ማኔጅመንት ኔትወርክን አክሰስ እንዲያደርግ which means አክሰስ ሲባል ምንድነው ሪሞት ሎጊን ወይም ደግሞ ኤስኤስኤች እንዲያደርግ ማለት ነው። ኤስኤስኤች ላይ ነው ፎከስ የምናደርገው። ስለዚህ ሌሎቹ ግን ለምሳሌ ሴልስ ኔትወርክ ውስጥ፣ ኦፕሬሽን ኔትወርክ ውስጥ፣ ፋይናንስ ኔትወርክ ውስጥ ያለ ባለሙያ እቃዎችን ኤስኤስኤች ማድረግ አይችልም። ከአይሲቲ ኔትወርክ ውጭ ያሉ ኔትወርኮች ውስጥ ያለ ባለሙያ የትኛውም ዩዘር ሊሆን ይችላል ኤስኤስኤች ማድረግ እንዳይችል ከአይሲቲ ኔትወርክ ውስጥ ብቻ ሆኖ ኤስኤስኤች ማድረግ እንዲቻል ነው የምንሰራው። እሱንም የምንጠቀመው እሱን ለመስራት የምንጠቀመው ምንድነው ስታንዳርድ ኤሲኤል ነው። ስለዚህ እንደተለመደው ቤዚክ የሆነውን ኮንፊግሬሽን እነዚህ ቤዚክ ኮንፊግሬሽንስ ያልኋቸው ሆስት ኔም፣ ቪላን ክሬት ማድረግ ኤስሲቪአይ እዚህ ጋር ራውተር ሳይሆን ሌየር 3 ስዊች ነው የተጠቀሙት። ስለዚህ ኢንተርቪላን ራውቲንጉን በኤስሲቪአይ ነው የምንሰራው። ማኔጅመንት አይፒ፣ ዲፎልት ጌትዌይ ኦፍ አክሰስ ስዊች መስጠት፣ የፒሲዎችን አይፒ አድሬስ፣ የስዊቾችን ትራንክ ፖርት እና አክሰስ ፖርት ኮንፊገር ማድረግ፣ ሪሞት አክሰስ እንዲኖር ደግሞ ቪቲዋይ ኮንፊግሬሽን እነዚህን አድሬስ የጀነሬት ማድረግ እዚህ ውስጥ ኢንክሉድ ያላደረኳቸው እነዚህ በሙሉ ለሪሞት አክሰስ ቤዚክ የሆኑት ምክንያቱም ከዚህ በፊት የሰራናቸው ናቸው ቤዚክ የምንላቸው። እነዚህን እንደተለመደው በፍጥነት ያው ምን እንደሰራን እንዲታያችሁ ብቻ በፍጥነት ሰራቸዋለሁ። ከዚያ በኋላ ግን ሪሊ የዛሬ ዋናው እንትናችን ሜን ኮንፊግሬሽን ፎር ዚስ ላብ ስታንዳርድ ኤሲኤል ክሬት ማድረግ፣ እሱን ክሬት ካደረግን በኋላ ኢምፕሊመንት ማድረግ። ኤክስቴንድድ ኤሲኤልን ባየነው ቪዲዮ ኤሲኤል ክሬት ማድረግ ማለት ኢምፕሊመንት ማድረግ ማለት አይደለም። ክሬት አድርገን ኢምፕሊመንት እናደርገዋለን which is ኢንተርፌሱ ላይ አፕላይ ማድረግ ማለት ነው። ስለዚህ ይሄንንም ስታንዳርድ ኤሲኤል ክሬት እናደርግና እሱን ኤሲኤል ቪቲዋይ ኢንተርፌሶቹ ላይ ኢምፕሊመንት እናደርገዋለን። ለሪሞት አክሰሱ ሪስትሪክሽን ወይም ደግሞ ሴኩሪቲ ማስቀመጥ ማለት ነው። ዜን መጨረሻ ላይ ኢምፕሊመንት ያደረግነውን ነገር ቬሪፋይ እናደርጋለን። ኦኬ ሶ መጀመሪያ የምንገባው ቤዚክ ኮንፊግሬሽኑ ላይ ይሆናል ማለት ነው። ቤዚክ ኮንፊግሬሽኑ እንዳለቀ ደግሞ ወደ ሜን ኮንፊግሬሽናችን ወደ ኤሲኤል እንገባለን። እስከ መጨረሻው ድረስ ተከታተሉን፣ ከኛ ጋር ሁኑ።
ኦኬ ስለዚህ ቤዚክ ኮንፊግሬሽናችንን በዚህ መልኩ ከሰራን መጀመሪያ ወደ ኤሲኤል ክሬት ወደ ማድረጉ ከመሄዳችን በፊት ኤንድ ቱ ኤንድ ሁሉም የዲቫይስ ማኔጅመንት ለምሳሌ ሁለት አክሰስ ስዊች እና አንድ ኮር ስዊች ነው ያለን። እነዚህን ሶስቱንም የኔትወርክ እቃዎች እንደ ኤግዛምፕል የተቀመጡ ናቸው። ሞር ዛን ዚስ ብዙ የኔትወርክ እቃዎች ሊኖሩን ይችላሉ። በዚህ ሴናሪዮ መሰረት መጠቀም እንችላለን። ሶ ምንድነው መስራት የምንፈልገው የአይሲቲ ኔትወርክ ብቻ አክሰስ እንዲያደርግ፣ ሌሎቹ ግን አክሰስ እንዳያደርጉ ነው ሪሞት። ያን ከመስራታችን በፊት ሙሉ ኤስኤስኤች ኮንፊገር አድርገን ስለጨረሰን ሁሉም እየገቡ አክሰስ ማድረግ እንደሚችሉ እንየው መጀመሪያ። ለምሳሌ ፍሮም ሴልስ ኔትወርክ ምን እናደርጋለን? ኤስኤስኤች ማይነስ ኤል ሎጊን ማለት ነው። ኤልፍ አድሚን ኤስኤስኤች ዩዘር ኔም ሆኖ ስዊቾች ላይ ያለ ሁሉም ስዊቾች ተመሳሳይ ነው ክሬት ያደረግነው እንዳነሳሳት። ኤልፍ አድሚን ኤን አይፒ አድሬሳቸውን ይሄ ማለት የኮር ስዊቹ ነው። ኦኬ ስለዚህ ፓስወርዱን ስናስገባ እንገባለን። ገብተናል። ተመልሼ ኤግዚት ብዬ ወጣሁ። ስለዚህ አፓሮ ልጠቀምና ሁለተኛውን አክሰስ ስዊች ቱን ደግሞ ቼክ ላድርግ። ሎክ ያስገባኛል ማለት ነው። ፓስወርድ ሳስገባ ገብቻለሁ። ስለዚህ ከዚህ እንደገና ተመልሼ ልውጣ። ሌላኛውን አክሰስ ስዊች ልጠቀም። አይፒዎቹ እነዚህ ማኔጅመንት አይፒያቸው የስዊቾቹ ማኔጅመንት አይፒ ነው። ያስገባል አሁንም ይሄኛው ሎክ። ስለዚህ ምን አደረኩ አሁን 10 ማለት የኮር ስዊች ነው። ኮር ስዊች ላይ ገባሁ ፓስወርዱን አስገብቼ ዜን ተመልሼ ኤግዚት አደረኩ። 2 ማለት ደግሞ የአክሰስ ስዊች 1 ማለት ነው። እሱም አስገብቶኛል። 3 ማለት የአክሰስ ስዊች 2 ነው። እሱም አስገብቶኛል። ስለዚህ ከዚህም ልውጣ። ሶስቱንም አክሰስ ማድረግ ይችላል አሁን ባለው ሴናሪዮ፣ ምክንያቱም ኦፕን ነው፣ ምንም አይነት የሪስትሪክሽን አልተቀመጠም። ኦፕሬሽን ኔትወርክ ላይም ሆነን ዘ ሴም ቲንግ ማይነስ ኤል ኤልፍ አድሚን 10.10.10.1 የኮሩ ነው መግባት እንችላለን። ያስገባናል። ስለዚህ ተመልሰን እንውጣ። 10.10.10.2 ማለት የአክሰስ ስዊች 1 ማለት ነው። ያስገባናል። ያው አክሰስ ስዊች 1 ላይ ነው ያለ ነው። ስለዚህ ተመልሰን እንውጣ። ስለዚህ አክሰስ ስዊች 2 አሜን ይሄኛውን አክሰስ ስዊች 2 ገብተናል። ስለዚህ ተመልሰን እንወጣለን። ኦኬ ስለዚህ ኦፕሬሽን ኔትወርክም ሁሉንም አክሰስ ማድረግ ይችላል። አይቲን እንተውና አይቲ ኦሬዲ በኋላም ስለምንፈቅድለት ኦኬ ኤስኤስኤች ማይነስ ኤል ኮር ኦኬ ተመልሰን እንወጣና አክሰስ ስዊች 1ን ቼክ እናድርገው። አክሰስ ስዊች 1 ላይ ገብተናል። እሺ እንውጣ። ተመልሰን አክሰስ ስዊች 2ን ቼክ እናድርገው። አክሰስ ስዊች 2 ኦኬ። ስለዚህ ከሁሉም ኔትወርክ እቃዎችን አክሰስ ማድረግ እንደሚቻል አይተናል። ስለዚህ አሁን ምንድነው የምናደርገው? እያንዳንዶቹ ስዊች ላይ ገብተን ኤሲኤል ክሬት አድርገን የተፈቀደለትን ብቻ አለው አድርገን ወይም ፐርሚት አድርገን ሌሎቹን ዲናይ አድርገን ከተፈቀደለት ከአንድ ኔትወርክ ብቻ አክሰስ እንዲደረጉ ማድረግ ማለት ነው ባጭሩ። ኦኬ ከኮር ስዊች እንጀምር። ኮር ስዊች ላይ እንገባለን። ኦኬ እዚህ ጋር ሆነን አክሰስ ሊስት ነው ክሬት የምናደርገው አክሰስ ሊስት። ስለዚህ ስታንዳርድ ኤሲኤል ስለሆነ ክሬት የምናደርገው ስታንዳርድ ኤሲኤል ከ1 እስከ 99 ድረስ ነምበርድ ስታንዳርድ ኤሲኤል መሆን ይችላል። ስለዚህ ፎር ኤግዛምፕል ስታንዳርድ ኤሲኤል አክሰስ ሊስት 10 የሚልን እንወሰድና ስለዚህ የምናደርገው ምንድነው ፐርሚት የሚፈቀድለት የአይሲቲ ኔትወርክ ብቻ ስለሆነ አይሲቲ ደግሞ 10.10.40/24 ነው 255። ስለዚህ ምንም አይነት ሌላ ፕሮቶኮል ያስፈልገውም ኢንተር እንለዋለን። ከዚያ ውጭ ያሉትን ግን ዲናይ እናደርጋቸዋለን። ዲናይ ኤኒ አንልም፣ ሶርስ እና ዴስቲኔሽን ስለሌለ በስታንዳርድ ኤሲኤል። ስለዚህ ዲናይ ኤኒ
እና ይህን ክሬት አደረግን። ክሬት ካደረግን በኋላ ኢምፕሊመንት የምናደርገው ደግሞ ቪቲዋይ ኢንተርፌሱ ላይ ሄደን ነው። ስለዚህ ምን እናደርጋለን? ላይን ቪቲዋይ 0 up to 4 እዚህ ጋር ሆነን አክሰስ ክላስ ኤክስቴንድድ ኤስኤል ወይም ደግሞ ኢንተርፌሶቹ ላይ አፕላይ ስናደርግ አክሰስ ግሩፕ ብለን ነው። ይሄኛው ደግሞ አክሰስ ክላስ ነው። አክሰስ ክላስ ብለን ኤስኤል ነምበሩን እንሰጠዋለን። ዳይሬክሽኑ ኢን አፕላይ አደረግን። አክሰስ ስዊቾችም ላይ አፕላይ እናደርግ። ቴን ዲና ኤኒ ከዚህ ውጭ ያሉት በሙሉ ዲና ላይን ቪቲዋይ ክላስ 10 ኤስኤል ነምበር 10 ኢን ኦኬ። ይሄንን ጨርሰናል። ከዛ እዚህኛው ጋር እንገባና access list 10 format ኢንተርፌሱ ላይ ገብተን ኢምፕሊመንት እናደርጋለን። እዚህ ኢምፕሊመንት አድርገናል። በቀላሉ ባጭሩ ቼክ እናደርጋለን። ከዚህኛው ከአይሲቲ ቪላን ውስጥ ካለው ፒሲ ውጭ ሌሎቹ ኤስኤስኤች አክሰስ ማድረግ የለባቸው። ቅድም እንዳየነው እየገባን ነበር እዚህ ይሄንን። ስለዚህ አሁን ያንን አፕላይ ብናደርግ አይቀበለንም። ይሄ ማለት የኮር ስዊቹ ነው። ሎክ ኮኔክሽን ሪፊውዝድ ባይ ሪሞት ሆስት ይላል። አክሰስ ስዊች 2 አይ ሚን 1 ማለት ነው። ሴም ስዊች 2 ዘሴም። ስለዚህ ኦሬዲ ብሎክድ ተደርጓል። ይሄኛውንም ብናይ ከዚህ በፊት ኦሬዲ ሎጊን አድርገን ነበር። እዚህ ጋር የምታዩት ይሄ አክሰስ ስዊች 2 ነው ሪፊውዝድ። ኦኬ አክሰስ ስዊች 1 ብሎክድ፣ ኮር ስዊች ብሎክድ። ፋይናንስን እና የተፈቀደለትን በኋላ እናየዋለን። ይሄም ኦሬዲ እዚህ ጋር የምናየው ቅድም ሎጊን አድርገንበት ነበር። አክሰስ ስዊች 2 ኦኬ ክሎዝድ ኦር ብሎክድ፣ አክሰስ ስዊች 1 also blocked, core switch also blocked። አፓሮ እየተጠቀምን የቅድሙን ኮማንድ ነው አፕላይ አደረግን። ስለዚህ እዚህኛው ኔትወርክ ብንመጣ ግን አሎድ ነው። ይሄ ማለት ኮር ስዊች ነው፣ ብሎክ ያስገባል። ስለዚህ ይሄ ብቻ ነው የተፈቀደለት። ገብተናል፣ እናውጣና አክሰስ ስዊች 1 ላይ ደግሞ እንግባ። ኦኬ ኢትስ ኦሬዲ አሎድ ኦልሶ። ከዚህ እናውጣ። አክሰስ ስዊች 2 ደግሞ ነኝ። ኦኬ ተፈቅዶለታል። ስለዚህ በቀላሉ ኦኬ ማክሲመም 3 ላይን ኦፍ ኮማንድ ነው አፕላይ ያደረግነው። 2 ላይን ኦፍ ኮማንድ ግሎባሊ ኤስኤሉን ክሬት አደረገን። በ1 ላይን ኦፍ ኮማንድ ደግሞ ኢምፕሊመንት አደረግን ቪቲዋይ ኢንተርፌስ ላይ። ስለዚህ በዚህ መልኩ ከየትኛው ኔትወርክ አክሰስ መደረግ እንዳለባቸው ሊሚትድ ወይም ሪስትሪክትድ የሆነ ሪሞት አክሰስ አፕላይ በማድረግ የኔትወርክ እቃዎቻችንን እንዴት ሴኪዩር እንደምናደርግ ነው ያየነው። ስለዚህ የዛሬው ቪዲዮአችን ይህንን ይመስላል። ያስቸገሯችሁ ነገሮች ካሉ በኮሜንት ማስቀመጫ ሳጥኑ ላይ ያስቀምጡልን። ቻናሉን ሰብስክራይብ አድርጉ። እንደዚህ አይነት ቪዲዮዎች እንዲደርሷችሁ ላይክ እና ሼር ኮሜንት በማድረግ ደግሞ ለሌሎችም እንዲደርስ እርስ በርስ እንድንማማርበት አድርጉ። ቻው ቻው። የዛሬውን ቪዲዮ በዚህ ጨርሰናል።